I was given 2 to 3 years to live. What would happen if you applied Penrose's theory about black holes to the entire universe? በቅርቡ በኢቢሲ ቴሌቪዥን ጣቢያ አንድ ዝግጅት ተመለከትኩ። ዝግጅቱ አንድ የአካል ጉዳተኛ ልጅን ይመለከታል። ልጁ እጆቹ በአግባቡ አይታዘዙለትም። ከተወለደ ጀምሮ እንዲሁ ነው። በእግሩ ግን ይጽፋል። እንደ ዕድል ሆኖ ልጁ ጥሩ ወላጆች አሉት። አካል ጉዳተኝነት የትም ቢሆን ከባድ አጋጣሚ ነው። አፍሪካ ውስጥ ሲሆን ደግሞ ይብሳል። የልጃቸውን ጉዳት ተቀብለው እንደ ማንኛውም ልጅ አድርጎ ማሳደግ የማህበረሰቡን ሐሜትና መገለል መቋቋም ቀላል ነገር አይደለም። ከዚህ ባሻገር ልጁ ለመብላት፣ ለመታጠብና ለመሰል መሰረታዊ ዕለታዊ ተግባሮቹን ለማከናወን ያልተቋረጠ የሰዎች እርዳታ ያስፈልገዋል። ሰዎች በመሰረቱ መንፈሳችንን ነን። አካላችን ቢጎዳ፣ አንደበታችን ቢዘጋ፣ እግራችን መራመድ ቢያቅተው፣ እጃችን አልታጠፍ አልዘረጋ ቢል፣ ራሳችንን ቆመን መቻል ቢያቅተን፣ መስማት ቢሳንን፣ አይናችን ቢታወር፣ የነፍሳችን እሳት ግን ዘወትር ይንቀለቀላል። ሰው የሚያደርገን ይሄ የማይጠፋ እሳት ነው። ስለዚህ በሕይወት እያለ ተስፋ የሚቆረጥበት ሰው የለም። ዓለም የተሰራችው ከተመሳሳይ ሰዎች አይደለም። ፈጣን እግሮች ያሉት፣ እጆቹ በፒያኖ ቁልፍ ራሳቸው ሲያሯሩጡ ለጆሮ የሚጥም ታምራዊ ሙዚቃ የሚፈጥር፣ ውብ የሥነ ጽሑፍ ሥራ የሚጽፍ፣ ውስብስብ የሂሳብ ቀመሮችን፣ የፊዚክስ ጽንሰ ሐሳቦችን የሚቀምር፣ እሳት የላሰ የወል ስትሪት ደላላ ወዘተ የሰው አይነቱና ችሎታው የሚገለጥበት መንገድ ብዙ ነው። አንዳንዱ በአካላዊ ብቃቶች ላይ ይልቃል። ሌላው በሥነ ጥበብ፣ በስዕል፣ በሙዚቃና በሥነ ጽሑፍ ይራቀቃል። ደግሞ አንዳንዱ ቀኑ ሙሉ ቁጭ ብሎ የሚያስብ ፈላስፋ ይሆናል። የፊዚክስና የኬሚስትሪ በአጠቃላይ የሳይንስ ሚስጥሮችን ለመፍታት የሚታትር ሆኖ ይኖራል። ብቻ አይጠቅምም የሚባል ሰው የለም። ሁሉም ሰው በአንዳች መስክ የላቀ ችሎታ አለው። ምናልባት ችሎታውን አውጥቶ ከማሳየት ያገደውን አንዳች አካላዊ እክል ይኖርበት ይሆናል። በዓለም ሳይንሳዊ፣ ስነ ጥበባዊ፣ ፖለቲካዊ፣ ኢኮኖሚያዊ መዋቅር ውስጥ ለውጥ የፈጠሩ ምሳሌ የሚሆኑ ብዙ አካል ጉዳተኞች አሉ። እስኪ ባህር ተሻግረን ወደ አውሮፓ ወደ እንግሊዝ እንሄድ። ስቴፈን ሃውኪንግ ይባላል። ተስፋ የተጣለበት ወጣት ሳይንቲስት ነበር። ነገር ግን ገና በወጣትነቱ ባጋጠመው የነርቭ ምክንያት ሽባ ሆነ። በመጀመሪያ ሃውኪንግ ጥልቅ ድብርት ውስጥ ገባ። ተስፋ መቁረጥ፣ መነጫነጫ በዛ። ትምህርቱን መማር የመቀጠሉ ጥቅም አልታይህ አለው። በነገራችን ላይ ስቴፈን ገና በወጣትነቱ የትምህርት ቤት የክፍል ጓደኞቹ ወጣቱ አንስታይን እያሉ ይጠሩት ነበር። በጊዜው ሃውኪንግ የሚማረከው ለፊዚክስና ለሂሳብ ብቻ አልነበረም። ረቂቅ ሙዚቃና የሳይንስ ልብ ወለዶችን ይመስጡት ነበር። በጊዜው በዩኒቨርሲቲው ማህበረሰብ የሚወደድ የጨዋታ ለዛ ያለው ተግባቢ ተማሪ ነበር። ነገር ግን በ1963 ገና በ21 ዓመቱ የሃውኪንግን ሕይወት እስከ መጨረሻ የሚቀይር አጋጣሚ ይፈጠራል። ስቴፈን በሞተር ኒውሮን በሽታ ተጠቃ። ትምህርቱን የመቀጠሉ ነገር አልታይህ አለው። ያለ ሰው ድጋፍ መንቀሳቀስ አቆመ። አፉን ያዝ እያደረገው ንግግሩ ጥርት ብሎ አልሰማሉ። ዶክተሮቹ ለመኖር የቀረው 2 ዓመት ብቻ ነው ቢሉም ተሳስተው ነበር። ቀስ በቀስ መራመድና መናገር አቃተው። ታዲያ ስቴፈን በቃ ካሁን ወዲህ አትጠቅምም አልተባለም። ምርጥ ጭንቅላቱን ከተቀረው ዓለም ጋር የሚያገናኝ ልዩ ዘመናዊ ኮምፒውተር ተሰርቶለት በብላክ ሆል እንዲሁም በአጠቃላይ በኳንተም ፊዚክስ ጠቃሚ ጽንሰ ሐሳቦችን አበረከተ። የሃውኪንግ አስተዋጽኦዎች ቴክኒካል ነገር ስለበዛባቸው እዚህ አምጥቶ መወያየቱ አሰልች ይሆናል። ፍላጎት ላለው ግን ሃውኪንግ ብዙ መጽሐፍትና የጥናትና የምርምር ወረቀቶችን አበርክቷል። እዚሁ ኢንተርኔት ላይ አብዛኞቹን ማግኘት ይቻላል። ሃውኪንግ ፊዚክስ የፊዚክስቶች ጉዳይ ብቻ ሊሆን አይገባም ብሎ ጠቃሚና መሰረታዊ የሚባሉ የፊዚክስ ቲዮሪዎችን ለማስተዋወቅ ማንም ሊረዳው በሚችለው ቋንቋ ፖፑላር ሳይንስ መጽሐፍትን ጽፏል። የመጀመሪያ መጽሐፉን በ1982 ለመጻፍ ሲስማማ ጠቀም ያለ ቅድመ ጉርሻ አግኝቶ ነበር። ከዚያ ቀደም የጻፋቸው ቴክኒካል መጽሐፍት በዩኒቨርሲቲ ማተሚያ ቤቶች የታተሙ ሲሆን አሁን የሚጽፈው መጽሐፍ ግን ለሰፊ ሕዝብ ገበያ ላይ በሚቀርቡ አሳታሚዎች እንዲሆን ወሰነ። A Brief History of Time ለመጀመሪያ ጊዜ በ1988 ሲታተም በጣም ተወዳጅ ሆነ። የመጽሐፉ ሽያጭ ደረጃዎችን ተቆጣጠረ። በበርካታ ቋንቋዎች ተተረጎመ። እስካሁን በመላው ዓለም 9 ሚሊዮን ኮፒዎች ተቸብችቧል። የሃውኪንግ ፖፑላር ሳይንስ መጽሐፍ ብዙ ናቸው ማለት ይቻላል። ለምሳሌ The University of Inertia እና The Grand Design ይጠቀሳሉ። ሃውኪንግ ፊዚክስ የጥቂት በፊዚክሱ ዓለም ዙሪያ ያሉ ሰዎች ጉዳይ ብቻ አይደለም ሲል ይደመጣል። የሁሉም ነው ብሎ በመነሳት እነዚህን ማራኪ መጽሐፍት ስለጻፈልን ባለውለታችን ነው። አንድ ሊቅ አንድን ጉዳይ በጣም ከተረዳው ለማንም ሰው በሚገባው ቋንቋ
በማራኪ መንገድ መግለጽ ይኖርበታል ይባላል። ሃውኪንግ ውስብስብ የኳንተም ፊዚክስ ጽንሰ ሐሳቦችን ማንም አንብቦ ሊረዳው በሚችል ግልጽ መንገድ ጽፎልናል። ሃውኪንግ በወጣትነቱ የተጣባው በሽታ መናገር የተሳነው የአካል ጉዳተኛ ሆኖ ቢያስቀረውም መንፈሱ አሁንም በጥያቄዎች የተሞላ አይምሮውም ስል ጥያቄዎችን እየፈጠረ ለመመለስ የሚሞክር ነበር። ሃውኪንግን የሚመለከት ፊልም ተሰርቶለታል። ሃውኪንግ ኤዲ ሬድሚን ሃውኪንግ ሆኖ የሚሰራበት ፊልም ዘ ቲዮሪ ኦፍ ኤቭሪቲንግ በ2019 ተለቋል። እንታዩት ዘንድ እንጋብዛለን። አካል ጉዳተኛ ሆነው ለዓለም በርካታ ነገር ካበረከቱ ግለሰቦች መካከል ቀጣዮቹን እንመለከታለን። በክፍል 2 እንገናኝ። ቸርን ሰንብት።